ጊዮርጊስ ቤዛ ይባላል። እስቲ ቤዛ በሉ። ቅዱስ ጊዮርጊስ ቤዛ ይባላል። እመቤታችን ቤዛዊት ዓለም ትባላለች አይደል? መድኃኔ ዓለም ቤዛ ኩሉ ይባላል። የመድኃኔ ዓለም የባህሪ ነው። የእመቤታችን የነ ቅዱስ ጊዮርጊስ ቤዛነት የጸጋ ነው። እንዲህ ይላል። ምን ይመስላችኋል? ቤዛነቱን ሲገልጽ ሰላም ለህሊናከ ዘመከረ በልባዌ በሞቱ ወበተንሥኦቱ ተሳትፎ መራዊ አቃቤ ሥራይ ጊዮርጊስ መፈውሰ ደዌ ለወለት ከመቤዘውካ ይልልሃል። ቤዛ ለወለት ከመቤዘውካ ማፈደር አጎን አሮዬ አየው ቤዛ ይለዋል። ቤዛ ይባላል። እመቤታችን ቤዛ አትባልም የሚል አንዳንድ ተነስቷል ይባላል ሰሞኑን። እንዴ መድገም ነው እንጂ መልኩን መድገም፣ ጸሎት መጸለይ። አየው ለወለት ከመቤዘውካ ማፈደር አጎን አሮዬ ድራጎን ከተባለው ዘንዶ ያችን ብርታዊትን እንዳዳንካት ቤዛ የተባለ ቅዱስ ጊዮርጊስ ቤዛውካ ቤዛው አዳነ። ተረፈ ሕይወቴ ቤዙ እምኩሉ ምንሳዊ ቤዙ ደግሞ ቤዛ ማለት ቤዙ ደግሞ አንድ ሁለት አንቀጽ አገኘው እዚህ ላይ አንድ ቤዛውካ ደግሞ አሁን ቤዙ የኔን ባድ ነው አዲያ ቤዛ አይባልም እንዴ? ቅዱስ ጊዮርጊስ እንኳንም በቤታችን እንዴ ምን አይኑ የታወረ ነው እንዴ? ምን የሆነ ነው? አያ መልካ ማርያም ቢደግም መልካ ኢየሱስ ቢደግም መልካ ጊዮርጊስ ይደግም ይሁን ያገኘዋል። ከመቤዘውካ ለሁለት ከመቤዘውካ ማፍደራጎን አርጌ ካውሬው ከደራጎን ያችን ብርታዊትን ቤዛውካ እንደ ተቤዣት ቤዛ እንደሆንካት እንዳዳንካት ተረፈ ሕይወቴ ቤዙ እምኩሉ ምንሳዌ የኔንም ያለውን ሰውነቴን ከጥፋት ሁሉ ቤዛ ሆነው አድነው ይባላልና ቤዛነታቸው የጸጋ ቤዛ ነው እንጂ ድንግል ማርያም ቤዛዊት ዓለም ትባላለች። አትደናገጡ እሺ። መጽሐፍ ነው የሚናገር። ይሄ ዛሬ እና አሁን የጠቀስኩት ቅዱስ ጊዮርጊስ ስላገኘውለት ነው። ራሱ ከመልኩ ስላገኘውለት ነው። ዝም ብዬ አይደለም። ለቤዛ ዓለሙ የእመቤታችንማ መቼም የሱም አለው እንጂ ምንድነው ቤዛ ልቃ ወርቅ ምንድነው ቤዛ አለ መልኩ ላይ አለ። ደግሞ ሁለተኛማ የጊዮርጊስ ቤዛነቱ ብዙ አለ። ቤዛ ኃጣውዬ ይኩን ጻማ ከፍትፉድ የሚል ሁሉ አለ። የቅዱስ ጊዮርጊስ ቤዛ ኃጣውዬ የኃጢአቴ ቤዛ ይሁንልኝ፣ ኃጢአቴ ይደምሰስ። እንኳን ይገርባቸዋል እንኳን ለበጎ ለክፉ እግዚአብሔር ራሱ ቤዛነታቸውን ሲገልጽ ምን አለ መሰላችሁ? በዚህ በትንቢተ ኢሳይያስ ላይ ረሰይኩ ለከ ተውላጠከ ግብፀ ወሲዮናሃ ወኢትዮጵያ ቤዛከ ይላል። ቤዛከ እንኳን ለበጎ ያኮ ለክፉ ነው። ለክፉ ፈርዖንን ስላጠፋ ለእስራኤልም ላለው ለአንተ ፈርዖንን ሲሆንን አግን ቤዛ አድርጌልሃለሁ፣ ለውጥ አድርጌልሃለሁ። ለክፉ እኮ ነው። ራሱ ነው እኮ እግዚአብሔር የተናገረ። ረሰይኩ ለከ ተውላጠከ ግብፀ ወሲዮናሃ ወኢትዮጵያ ቤዛከ ቤዛከ ቤዛከ። ይህ መጽሐፍ ቅዱስ በትንቢተ ኢሳይያስ የተጻፈ ነው። ራሱ እግዚአብሔር ቤዛ ብሏቸዋል። ሙሴ ቤዛ ነው። ኤርትራ ቤዛ ናት። እነዚያን ያድና እነዚያን ያሰጠመች እሳተ ባቢሎን ቤዛ ናት። ለማን? ለሰለስቱ ደቂቅ አልበላቻቸውም። የሙሴ በትር ቤዛ ናት። ምንድነው አለ እዚያ ላይ ያለ ደግሞ ስመላለሙ ላይ ቅዱስ ያሬድ ወኮነቶሙ በትር ቤዛ ሆሙ ወኮነቶሙ በትር ቤዛ ሆሙ። ያቺ በትር የሙሴ በትር ለእስራኤል ቤዛ ናት ይላቸዋል። ለምን? የከፈለች እሷ ስለሆነች፣ ያሻገረች እሷ ስለሆነች ወኮነቶሙ በትር ቤዛ ሆሙ ቅዱስ ያሬድ። እንግዲህ ያቺ በትር ቤዛ ከሆነች እመቤታችን እንዴት ቤዛ አትባልም ነው? ከሙሴ በትርና ከእመቤታችን ማን ይበልጣል? እስቲ ማን ይበልጣል? እመቤታችን አይደለኝ? የሙሴ በትር እኮ ለእመቤታችን ምሳሌዋ ናት። አዲያ ምሳሌይቱ ኮነቶም ቤዛ ከተባለች አማናዊት ድንግል ማርያም እንዴት ቤዛዊት ዓለም አትባልም? ይሄ ስህተት ነው። ቤዛዊት ናት። ቤዛዊት ዓለም በሉ እስቲ። እግዝእትነ ማርያም ቤዛዊተ ኩሉ ዓለም። እግዝእትነ ማርያም ቤዛዊተ ኩሉ ዓለም። እግዝእትነ ማርያም ወላዲተ አምላክ ቅድስት ድንግል ማርያም ቤዛዊተ ኩሉ ዓለም። ይሄ ነው እንጂ እንደው ከመቤዛው ካያለ ቅዱስ ጊዮርጊስ አዳንክ እየተባለ አያድንም እንዴት ይባላል? ግን የጸጋ ነው። የባህሪ ብላችሁ እንዳትይዙ፣ የጸጋ ነው።